እንኳን ለጌታችን ለአማኑኤል ክርስቶስ ዓመታዊ የተአምር በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምረ እግዚእ። ተአምር የሚለው ቃል በቁሙ ምልክት ብሎ መተርጎም ይቻላል። መሰረታዊ መልእክቱ ግን ነጮቹ በልሳናቸው ማርክል የሚሉት አይነት ነው። ከተፈጥሮ ሕግ ውጭ ወይም በላይ ከፍጡራንም ችሎታ የላቀ ነገር ሲሰራ ወይም ሲፈጸም ተአምር ይባላል። ተአምር የእግዚአብሔር የባህሪ ገንዘቡ ነው። እርሱ ዓለምን ከመፍጠሩ ጀምሮ እያንዳንዷ ተግባሩ ለእኛ ተአምራት ናቸው። ስለዚህም ነው ኤልሻዳይ፣ ከሃሊ፣ ኩሉ ሁሉን ቻይ እያልን የምንጠራው። እግዚአብሔር ፍጡራንን ይወዳልና እርሱ ለወደዳቸውና ደስ ላሰኙት ተአምርን ማድረግን ሰጥቷል። በብሉይ ኪዳን እነ ሙሴ ባህር ሲከፍሉ፣ መና ሲያዘንሙ፣ ውሃ ሲያፈልቁ ኦሪትን ተመልከት። እነ ኤልያስ ሰማይን ሲለጉሙ፣ እሳትን ሲያዘንሙ፣ ሙታንን ሲያስነሱ አንደኛ ነገሥት እንደነበር ይታወቃል። እንደውም በሙሉ መጽሐፍ ቅዱስ የተአምር መጽሐፍ ነው ብሎ ለመናገር ያስደፍራል። በአዲስ ኪዳንም መድኃኒታችን ብዙ ተአምራትን ሰርቶ ለሐዋርያቱ የተአምራት ጸጋውን ሰጥቷቸዋል። ማቴዎስ 10:8፣ ማቴዎስ 17:20፣ ቅዱስ ማርቆስ 16:17፣ ቅዱስ ሉቃስ 10:17፣ ቅዱስ ዮሐንስ ወንጌል 14:12። እነርሱም በተሰጣቸው ስልጣን ብዙ ተአምራትን ሰርተዋል። የሐዋርያት ሥራ 3:6፣ ሐዋርያት 5:1፣ ሐዋርያት 5:12፣ ሐዋርያት 8:6፣ ሐዋርያት 9:33-43፣ ሐዋርያት 14:8፣ ሐዋርያት 19:11። ተአምር እግዚእ። ጌታችን በመዋዕለ ስብከቱ ብዙ ተአምራትን ሰርቷል። እያንዳንዱ ግን ቢጻፍ ዓለም ለራሷ ባለበቃች ነበር። ከዚህም መካከልም አምላካችን ኢየሱስ ክርስቶስ በመዋዕለ ሥጋዌ በዚህ ዕለት በ7 እንጀራና በጥቂት ዓሣ ሴቶችና ሕፃናትን ሳይጨምር 4,000 ሰዎች በቸርነቱ አበርክቶ አጥግቧል። ደቀ መዛሙርቱም 7 ቅርጫት ማዕድ አንስተዋል። ጌታችን በካህሊነቱ የተራቡትን ሲያጠግብ እንዲሁ አይደለም። በጊዜው የነበሩ አይሁድ ጠማሞች ነበሩና እነሱን ምላሽ በሚያሳጣ መንገድ ነበር እንጂ አይሁድ ላላመነው ብዙ ጥረት ነበራቸውና። በዚህ ዕለትም እንጀራውን አበርክቶ ሲያበላቸው አንደኛ ጊዜው አመሻሽ ላይ ነበረ፣ ምክንያት ጧት ላይ ቢሆን ከቤታችን የበላነው ሳይጎድል ብለው ከማመን ይርቁ ነበርና። 2 ከውሃ ዳር አድርጎታል፣ መታጠቢያ ብናጣ በደንብ ሳንበላ ቀረን እንዳይሉ። 3 ሳር የበዛበት ቦታ ላይ አድርጎታል፣ ምክንያቱም መቀመጫ ብናጣ በደንብ ሳንበላ ቀረን እንዳይሉ። 4 ከከተማ አርቆ ምድረ በዳ ላይ አድርጎታል። ያማ ባይሆን ፈጣን ደቀ መዛሙርቱ ተሯሩጠው እየገዙ አቀረቡለት ባሉ ነበርና። ለመድኃኒታችን ክርስቶስ አምልኮና ምስጋና ይሁን። አማኑኤል አምላካችን ጣዕመ ፍቅሩን ያሳድርብን። ጥር 8 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ቀሌምንጦስ ሰማዕት፣ ስለ ሃይማኖቱ 7 ጊዜ ሙቶ የተነሳ 7 አክሊላት የወረዱለት። ቅዱስ አካውህ መነኮስ 800 ሰማዕታት። ቅዱስ ዮሴፍ አይሁዳዊ የእመቤታችን ወዳጅ። ቅድስት ሳቤላ። ወርሃዊ በዓላት አባቶቻችን አብርሃም፣ ይስሐቅና ያዕቆብ። ቅዱስ ቴዎድሮስ ሮማዊ፣ ቅዱስ እንድራኒቆስ እና አትናስያ። ቅድስት ዓመተ ክርስቶስ። ጌታ ኢየሱስም ደቀ መዛሙርቱን ጠርቶ ሕዝቡ ከኔ ጋር እስካሁን 3 ቀን ውሏልና የሚበሉት ስለሌላቸው አዝንላቸዋለሁ፣ በመንገድም እንዳይዝሉ ጦማቸውን ላሰናብታቸው አልወድም አላቸው። ደቀ መዛሙርቱም ይህን ያህል ሕዝብ
የሚያጠግብ ይህን ያህል እንጀራ በምድረ በዳ ከወዴት እናገኛለን አሉት። ጌታ ኢየሱስም ስንት እንጀራ አላችሁ አላቸው። እነርሱም 7 ጥቂትም ትንሽ ዓሣ አሉት። ሕዝቡም በምድር ላይ እንዲቀመጡ አዘዘ። 7ቱንም እንጀራ ዓሣውንም ይዞ አመሰገነ፣ ቆርሶም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለሕዝቡ ሁሉም በሉና ጠገቡ። የተረፈውን ቁርስራሽ 7 ቅርጫት ሙሉ አነሱ። የበሉትም ከሴቶችና ከልጆች በቀር 4000 ወንዶች ነበሩ። የቅዱስ ማቴዎስ ወንጌል ምዕራፍ 15 ከቁጥር 32። አሜን። ቅዱስ አብርሃም ርዕሰ አበው የሃይማኖት፣ የደግነት፣ የምጽዋት፣ የፍቅር አባት የሆነው አብርሃም በቤተ ክርስቲያን ትውፊት መሰረት አባቱ ታራ ጣዖትን ይጠርብና ይሸጥ ነበር። ሽጦ ገንዘብ የሚያመጣለት ደግሞ ልጁ አብርሃም ነበረ። በዚያ ወራት አብርሃም እውነተኛውን አምላክ ፍለጋ ገብቶ ነበር። አንድ ቀን ጣዖቱን ሊሸጥ ወደ ገበያ እየሄደ የተሸከመውን እንጨት ይመረምረው ገባ። አሁን ይሄ ምኑ ነው አምላክ እያለም ይደነቅ ገባ። መንገድ ላይም ደክሞት ካረፈበት ለምን አልጠየቀውም በሚል አናገረው። እርቦኛል አብላኝ አለው። መልስ የለም። እሺ አጠጣኝ አለው። አሁንም ያው ነው። ባይሆን እሺ አጫውተኝ አለው። ጣዖቱ ተራ እንጨት ነውና መልሱ ዝምታ ነበር። ከዚያ ተነስቶ ወደ ገበያ ሲደርስ ዓይን እያለው የማያይ ጆሮ እያለው የማይሰማ አምላክ የሚገዛ እያለ ይጮህ ጀመር። ይህን ሲሰሙ አንዳንዶቹ የተራ ልጅ አብዶ ሲሉ፣ ሌሎች ደግሞ እሱ ያቃለለውን ማን ይገዛዋል ብለው ሄደዋል። ከገበያ ሲመለስም ጣዖቱን ተመልክቶ አብርሃም እንዲህ አለ፣ አንተ ቀድሞውን በዕለተ ሰሉስ የተፈጠርክ ዕፅ ነህ ብሎ ሰባበረው። ወደ ቤቱ ሲመለስም ሁሉንም ጣዖት ሰባበራቸው። የመንግሥተ ሰማያት አበጋዝ፣ የእግዚአብሔር ወዳጅ፣ የሕዝብና የአሕዛብ አባት የሆነው አብርሃም እግዚአብሔርን አምልኮ ጣዖትን ሰብሮ ወደ ከነዓን ከወጣ በኋላ ብዙ ችግር አሳልፏል። በረሃብ ምክንያት ከአንድም 2 ጊዜ ወደ ግብፅና ፍልስጤም ተሰዷል። በዚያ ግን ፈጣሪው አክብሮታል። ሁለቱ ነገስታት ወይም ፈርዖንና አቤሜሌክ ሳራን እንነካለን ቢሉ ተግሳጽ ደርሶባቸዋል። ነቢይ ነውና በአብርሃም ጸሎት ተፈውሰዋል። ቅዱስ አብርሃም ከደግነቱ የተነሳ በኬብሮን ወይም በተመሳቀለ መንገድ ላይ ድንኳን ሰርቶ እንግዳ ይቀበል ነበር። ምስክር ሳይዝም እህል አይቀምስም ነበር። ሰይጣን ከፍቶ ለ3 ቀናት እንግዳ ቢያስቀርበት ያለ ምግብ ለ3 ቀናት ቆይቷል። በፍጻሜውም ሥላሴ በእንግድነት መጥተውለት በክብር ላይ ክብር፣ በጸጋ ላይ ጸጋ፣ በጣዕም ላይ ጣዕም ተጨምሮለታል። እርሱ የሥላሴን እግር ያጥብ ዘንድ በጀርባውም ይሸከማቸው ዘንድ አድሎታልና ሥላሴም በቤቱ ተስተናግደው ልደተ ይስሐቅን አክብረውለታል። ጻድቁ ሰውም በፈጣሪው ፊት ስለ ሰዶምና ገሞራ ለምኗል። አብርሃም በአምልኮው ፍጹም ነውና የሚወደውን ልጁን ይስሐቅን ለመሥዋዕት አቅርቧል። በዚያም የነቢያት፣ የሐዋርያት፣ የነገሥታት፣ የካህናት አባት ስርወ ሃይማኖት ወይም የሃይማኖት ስር ተብሏል። ለጌታችን ለኢየሱስ ክርስቶስ በሥጋ አያቱም ተብሏል። አንድ ቀን እግዚአብሔር መላእክቱን ብዬ አርክ አብርሃም በዲበ በምድር ላይ ወዳጄ አብርሃም አለ አላቸው። ያን ጊዜ 99ኙ ነገደ መላእክት ፈጣሪያቸውን አመሰገኑ።
አብርሃም አርከ እግዚአብሔር አብርሃም የእግዚአብሔር ወዳጅ አብርሃም ብእስ የእግዚአብሔር አብርሃም የእግዚአብሔር ሰው አብርሃም ገብረ እግዚአብሔር አብርሃም የእግዚአብሔር አገልጋይ አብርሃም ምእመነ እግዚአብሔር አብርሃም የእግዚአብሔር ታማኝ አብርሃም ፍቁረ እግዚአብሔር አብርሃም የእግዚአብሔር ተወዳጁ ነው እያሉ አሰምተው ተናግረዋል። አባታችን አብርሃም በክብር በቅድስናና በሞገስ ከዘፍጥረት እስከ ዮሐንስ ራእይ ድረስ ተጠቅሷል። ፈጣሪ በስሙ ለቅዱሳን ተለምኗል። ስለ ክብሩም በሲኦል ውስጥ እንኳ ማረፊያ ሰርቶለታል። አጋንንትም ሊቀርቡት አልተቻላቸውም። ያረፈውም ከክርስቶስ ልደት 1900 ዓመታት በፊት ነው። እድሜው 175 ዓመት ነበረ። ፍቅሩን የተረዱ ሊቃውንት ድንግል ማርያምን ሃይማኖቱ ወይም ድንኳኑ ተናግዶቱ እንግድነቱ ለአብርሃም ሲሉ አመስግነውታል። ሊቁም አብርሃም ፍጹም በሂሩት ወበአምልኮ እግዚአብሔር አበየከ ወባረከከ ባርኮ እስከ ሰማይከ ዲበ ምድር አርኮ ብሎ በምስጢር ገልጾታል። አምላከ ቅዱሳን በእርሱ ላይ የበዛች ፍቅሩን ለእኛም ያድለን። ፍሬ ትሩፋት ፍሬ ክቡር እንድናፈራም ይርዳን። ክብራቸውንም አያጓድልብን። አሜን። ስለ ቅዱስ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ይክበር ይመስገን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። ይሁን ይደረግልን። የቅዱሳኑ ረድኤት በረከት ይደርብን። ሀገራችን ኢትዮጵያን ሰላም ያደርግልን።